so weekly አናሊሲሳችንን እንስራ DXY ላይ ያለ ነው መንዝሊ ላይ ነው ያለ ነው so መንዝሊ ላይ ድሮፕ አድርጓል ያው ይሄኛው ካንድል ሊዘጋ 2 ቀን ይቀረው እዚጋ ፌር ቫልዩ ጋፕ አለን መንዝሊ ላይ ማለት ነው so weekly ላይ 2 ዊክ ኮንሶሊዴት ያደረገ ነበር 2 ዊክ so ይሄኛው ነው 3ቱም actually ይሄም እንደዛው ነው industry candles ስለሆነ so daily ከዚህ ፌር ቫልዩ ጋፕ ወርደናል ግን ማርኬት ስትራክቸር ሽፍት የለም እስካሁን ድረስ ያ አሁን ለምሳሌ ከዚህ በታች ከዘጋ I'm going to go ማለት ቤሪሽ ነው መሆኑ ማለት ነው ቤሪሽ እንሄዳለን ከዚህ በላይ ከዘጋ ደግሞ ስቲል ፑሽ ያደርጋል ወደ ላይ ማለት ነው so ይሄንን ማርኬት ስትራክቸር ሽፍት ከፈጠረ እናያለን ማለት ነው ዲሳይድ አድርገን እናያለን አሁን ግን ኒውትራል ነው because እዚህ ጋር ኮንሶሊዴት ያደረገን ያለ ነው we didn't break this low so ወደ ታች ለመሄድ ትንሽ ይከብዳል ወደ ላይ ፑሽ ካደረገ ደግሞ at least እስከ 15% or something ድረስ እንሄዳለን ማለት ነው okay GBP USD this is weekly so weekly okay daily they need consolidation I mean that's my price action actually እኔ GBP ላይ እስካሁን አልገባሁም ኪሳሪ ሰኞ ማክሰኞ ሮብ ሐሙስ ይሄው የሳምንቱ ፕራይስ ይሄ ነበር በጣም የሚያስጠላ ፕራይስ ነው so ስቤ ነበር like እዚህ ጋር ማርኬት ስትራክቸር አልፈጠረም ብለን ነበር ያለፈው ሳምንት ወደ ታች ለመውረድ ትንሽ አሪፍ አልነበረም GBP USD ይሻላል ትንሽ ወርዳል ብለን ነበር አትሊስት ይሄ ወርዷል ሰኞ ይሄው ማክሰኞ ሮብ ሐሙስ ሪቨርስ አረጋ አርብ እንስቲል ብዙም ሳቲስፋይ የሚያደርግ አይደለም honestly gold let's see gold ski gold weekly ላይ bullish now like there is no week ራሱ በደንብ ነው ዘጋው ወደ ላይ ዴይሊ ላይ ከሰኞ እስከ ሮብ ድረስ ኮንሶሊዴት አድርጎ ሐሙስና አርብ ነው ኤክስፓንድ ያደረገው እኔ actually እስከ 15% ወይ ትንሽ ሪትሬስ ያደርጋል በደንብ ብዬ ነበር አላደረገም ሪትሬስ ትንሽ እንዳደረገ ነው ወደ ላይ የወጣው ማለት ነው so አሁንም ቡሊሽ ነኝ ጎልድ ላይ ቆንጆ መግቢያ ፈልጋለሁ አሁንም at least wait from this breaker ወይ ከዚህ breaker retrace ትንሽ ጠብቄ from this breaker plus ka 15% በታች ስለሆነ from this dealing range makes sense so yeah that's it